ሰላም ሰላም እንዴት ናችሁ? የአዲስ ስፖርት ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። እንግዲህ እንደተለመደው እንግዲህ በአጫጭር ስፖርታዊ መረጃዎች ተመልሰናል ማለት ነው። እንግዲህ ስለዚህ ራይስ ስለ ትናንት ቸልሲ ከአርሰናል ባደረጉት ጨዋታ የሰጠው አስተያየት አለ የምናነሳ ይሆናል። ስለ ንጎሎ ካንቴ አዲስ መረጃ አለን። እንዲሁም የቼልሲው አሰልጣኝ ሊያም ሮሲኒየር የተናገሩት ሀሳብ አለ። ሚኬል አርቴታ እንዲሁ ኢንዞ ፈርናንዴዝ ከማድሪድ ጋር እንግዲህ እየተያያዘ ነው ስሙ ማለት ነው። ሄሚዝ ሮድሪጌዝ ደግሞ እንዲሁም አዲስ ክለብ ሊቀላቀል እንደሆነ እየተዘገበ ነው የሚገኘው። ስለ ኢትዮጵያ ፕሪሚየር ሊግም አዲስ ነገር አለን ማለት ነው። እንግዲህ ዴክላን ራይስ እንግዲህ ለፍጻሜ መድረስ ይገባናል ሲል ሀሳቡን ሰጥቷል። እንግዲህ የመድፈኞቹ አማካኝ ዴክላን ራይስ ቡድናቸው ለፍጻሜ መብቃት እንደሚገባው እንግዲህ ተናግረዋል ማለት ነው። በዚህም አመት በሁሉም ውድድሮች ስኬታማ የመሆን ፍላጎት አለን ሲል ተናግሯል። እንግዲህ ክለቡ ከዚህም ክለብ ጋር ለፍጻሜ መድረስ አስደናቂ ስኬት ነው። ለፍጻሜ መድረስ ይገባናል። ቼልሲ ክብር መስጠት አለብን። አዲስ አሰልጣኝ ከመጣ በኋላ አስደናቂ ሆነዋል ብለዋል። እንግዲህ ስለ አሰልጣኝ ሚኬል አርቴታም እንግዲህ ሀሳቡን ሰጥቷል። እሱ መመስገን አለበት። ቡድኑ ከታች ወደ ላይ አንስቶታል። እሱን ማመስገንና ከጎኑ መቆም አለብን ሲል ሀሳቡን ሰጥቷል ማለት ነው። የቀድሞው የቼልሲ ተጫዋች የሆነው ንጎሎ ካንቴ ከአሊታር ጋር ተለያይቷል። እንግዲህ ፈረንሳዊው የመሃል ሜዳ ተሰላፊ ንጎሎ ካንቴ እንግዲህ ኮንትራቱን በይፋ ማቋረጡ ተገልጧል ማለት ነው። ንጎሎ ካንቴ እንግዲህ የቱርኩን ክለብ ፌነርባቼን ለመቀላቀል ከስምምነት ደርሷል ማለት ነው። በፌነርባቼ ቤት እንግዲህ እስከ 2028 ድረስ የሚያቆየውን የሁለት አመት ኮንትራት እንደሚፈራረም ፋብሪዞ ሮማኖ ዘግቧል ማለት ነው። እንግዲህ የቼልሲው አሰልጣኝ ሊያም ሮሲኒየር እንግዲህ በቡድኔ በጣም ኮርቻለሁ ሲል ሀሳቡን ሰጥቷል። የሰማያዊው አሰልጣኝ ሊያም ሮሲኒየር በአርሰናል እንግዲህ የደርሶ መልስ ጨዋታ ከተሸነፉ በኋላ እንግዲህ በሁለቱም ጨዋታዎች እንግዲህ ከቡድኑ ግልጽ መሻሻል አሳይቷል። ነገር ግን ሽንፈት ያማል ማለት ፈልገናል ሲሉ እንግዲህ ሀሳቡን ሰጥቷል ማለት ነው። ቡድኑ በጣም ኮርቻለሁ ወደዚህም የመጣሁት ለማሸነፍ ነው፣ ነገር ግን አልተሳካም። እንግዲህ ያው አሰልጣኝ ሚኬል አርቴታ እንግዲህ ሀሳባቸውን ሰጥተዋል ማለት ነው። የመድፈኞቹ አሰልጣኝ የሆኑት ሚኬል አርቴታ እንግዲህ ለፍጻሜ በማለፋቸው በጣም እንደተደሰቱና ዋንጫውን ማሸነፍ እንደሚገባቸው እንግዲህ ተናግረዋል ማለት ነው። በጣም ተደስቻለሁ ያሉት አሰልጣኙ እንግዲህ አሁን ሄደን ፍጻሜ ማሸነፍ ይገባናል። ትልቅ ዋንጫን ለማሸነፍ እንደተቃረብና በየቀኑ ጠንክረን እንሰራለን፣ ምርጥ ስብስብ ይዘናል ሲሉ ሀሳባቸውን ሰጥተዋል። እንግዲህ ጨዋታውንም በጥሩ ሁኔታ መርተነዋል በማለት ሀሳባቸውን ሰጥተዋል። እንግዲህ አሁን ላይ በቼልሲ እየተጫወተ የሚገኘው ኢንዞ ፈርናንዴዝ ወደ ሪያል ማድሪድ ምናልባትም ሊያቀና እንደሚችል እንግዲህ ዘ አትሌቲክስ ዘግቧል ማለት ነው። ነገር ግን ተጫዋቹን ማስፈረም በፋይናንሻል ረገድ አስቸጋሪ እንደሚሆን ሪያል ማድሪዶች እንግዲህ ያውቃሉ ማለት ነው። በሌላ በኩል እንግዲህ ሎስ ብላንኮቹ የፒኤስጂው አማካኝ ቪቲናም እንግዲህ ትልቅ አድናቂ እንደሆኑ እየተዘገበ ነው የሚገኘው። እንግዲህ የዘገበው ዘ አትሌቲክስ ነው ማለት ነው። እንግዲህ ሄሜዝ ሮድሪጌዝ እንግዲህ አዲስ ክለብ ሊቀላቀል ነው። እንግዲህ ኮሎምፒያዊ የመሃል ሜዳ ተጫዋች ሄሜዝ ሮድሪጌዝ ወደ አሜሪካ ሜጀር ሊግ ሶከር ለማምራት መቃረቡ እንግዲህ ተገልጧል ማለት ነው። የአሜሪካው ክለብ ሚኔሶታ ዩናይትድ እንግዲህ ሄሜዝ ሮድሪጌዝን ለማስፈረም በንግግር ላይ መሆኑ ተዘግቧል ማለት ነው። እንግዲህ ሄሜዝ ሮድሪጌዝ ሚኔሶታ ዩናይትድን የሚቀላቀል ከሆነ እንግዲህ 13ኛ ክለብ ሆኖ ይመዘገብለታል ማለት ነው። በሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሸገር ከተማ ሽረ ምድረገነትን እንግዲህ አስተናግዶ 0-0 በሆነ ውጤት ተጠናቋል ማለት ነው።